በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ጥቅምት 21 በዚች ቀን አምላክን የወለደች የቅድስት ድንግል ማርያም የእመቤታችን የማርያም የበዓሏ መታሰቢያ ነው። በጸሎቷ የሚገኝ በረከቷ ከእኛ ጋር ይኑር ለዘለዓለሙ አሜን። ድንግል ሆይ ቅድስት ሆይ ክርስቶስን ያከበሩ መንገዱን የተከተሉ ብዙ ሴቶች አሉ። በእውነት የመሰከሩ ስለ ቃሉ የኖሩ ብዙ ሴቶች አሉ። መስዋዕትን የከፈሉ በመስዋዕት ያለፉ ብዙ ሴቶች አሉ። ታላላቅ የምድር ነገሥታት ታላላቅ ነቢያትን የወለዱ ብዙ ሴቶች አሉ። ከእነዚህ ሁሉ ግን አንቺ ትበልጫለሽ። ቅድስት ድንግል ሆይ አንቺ እኮ ሰማይ ዙፋኑ ምድር መረገጫው የሆነ ድንቅ መካር ኃያል አምላክ የሰላም አለቃ ሁሉ በእርሱ የሆነ ከሆነም አንዳችም እንኳን ያለ እርሱ ያልሆነ ዓለምን ሁሉ ከሞት ወደ ሕይወት የመለሰ መንበሩን የሚሸከሙ ኪሩቤል ሱራፌል የሚንቀጠቀጡለት የሁሉ ፈጣሪ የሁሉ አምላክ እናት ነች። በፊቱ አሁንም ወደፊትም ካንቺ በቀር ፈጣሪዋን ልጄ ብላ የምትጠራ ሴት አልነበረችም፣ የለችም፣ አትኖርም። ክርስቶስም እናቴ ብሎ የሚጠራ ብቸኛዋ ሴት አንቺ በእውነት ከሁሉ ትበልጫለሽ። እናት ስትሆኝ ድንግል፣ ድንግል ስትሆኝ እናት በእውነት ከሁሉ ትበልጫለሽ። ትውልድ ሁሉ ብፅዕት ብሎ የሚጠራሽ ብቸኛዋ ሴት በእውነት ከሁሉ ትበልጫለሽ። እግዚአብሔር መርጦ ጠብቆ ያስቀረሽ ዘር በእውነት ከሁሉ ትበልጫለሽ። ለዓለም ድህነት ምልክት የሆንሽ በእውነት ከሁሉ ትበልጫለሽ። እናቴ ሆይ እንግዲህ እኔ ምን ላደርግ? ሺህ ቃል ብደረድር ያንቺን ክብር ልገልጸው እንደምን ይችላለሁ? አዎ አሁንም እላለሁ፣ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ድንግል ሆይ ቅድስት ሆይ ጌታን የወለድሽ ንጽሕት ሆይ ወደ እኔ ትመጪ ዘንድ እንደምን ይሆናል? እኔ ኃጢአተኛ አመፀኛ ነኝ፣ ትዕቢተኛ ተንኮለኛ ነኝ። ሰማያዊ ሕይወትን ሳይሆን ለምድራዊ ሕይወት የመረጥኩኝ ዓለምን የወደድኩ ነኝና። አንቺ ቅድስት ነሽ፣ አንቺ ክብርት ነሽ፣ አንቺ ንግሥት ነሽ። ሰው ሆኖ እንዳንቺ ንጹሕ የለም፣ ሰው ሆኖ እንዳንቺ የከበረ ከፍ ከፍ ያለ የለም። አንቺ ከፍጥረት በላይ ከፈጣሪ በታች ነሽ። ከመላእክት ወገን ቢሆን እንዳንቺ መመሰል የለም። እናቴ እመቤቴ ቅድስት ቅዱሳን ንጽሕተ ንጹሐን ምዕልተ ጸጋ የሞላብሽ ድንግል ማርያም ሆይ በሕይወት ዘመኔ ሁሉ እንዳመሰግንሽ እርጅኝ። መልጃሽ አይለኝ፣ ስምሽ ደጋግሜ ልጥራው። ፈቃድሽ ይሁንልኝ። የልጅሽ ቸርነት አንቺ አማላጅነት ለዓለም ሕዝብ ሁሉ ይሁን። ቅድስት ድንግል ማርያም በረከቷ በሁላችሁ ላይ ይድረስ። ምልጃዋ ቃል ኪዳኗ ይጠብቀን። ረድኤተ እግዚአብሔር አይለየን።